ሰላም ጤና ይስጥልን የተከበራችሁ የዘፋክት ኒውስ ዋን የሚዲያ ቤተሰቦቻችን እንደምን ውላችኋል። ይህ የዕለቱ የመረጃ ሰዓታችን ወደ እናንተ የሚደርስበት ነው። እስከ ፕሮግራሞቻችን ፍጻሜ አብራችሁን ቆይ ዘንድ የአክብሮት ግብዣችን ነው። በሽብር ወንጀል የተጠረጠሩት የኢቢኤስ ጋዜጠኞች በዋስትና ሊፈቱ ነው። ፍትህ የዘገየበት የፍርድ ቤቱ ቀጠሮ ዛሬም ለተጨማሪ 10 ቀን የጊዜ ቀጠሮ ተሰጥቶታል። ልዩ የችሎት ዘገባለን ተሰሙታላችሁ። በዛሬው ዕለት የሞዴል ቀነኒ አዱኛ የፍርድ ቤት የቀጠሮ ቀን በዋለው ችሎት ፍርድ ቤቱ ለቀጣይ 10 ቀናት የጊዜ ቀጠሮ ሰጠ። በሞት ካጣናት 50 ቀን ያሳለፈችው ሟች ሞዴል ቀነኒ አዱኛ የአሟሟቷን ሁነት ሲከታተል የቆየው የወንጀል ምርመራ ክፍል ለሶስተኛ ጊዜ ዛሬ ማለትም መጋቢት 28 2017 በዋለው ችሎት ፖሊስ ተጨማሪ ጊዜ ቀጠሮ ቀን ይሰጠኝ በማለት ላቀረበው ጥያቄ ፍርድ ቤቱ ተጨማሪ 10 ቀን የምርመራ ጊዜ መስጠቱን አስታውቋል። የአርቲስቷ ባለቤት ሙዚቀኛ አንዱዓለም ጎሳም በጠበቃው በኩል ላቀረበው የዋስትና ጥያቄ ፍርድ ቤቱ ውድቅ አድርጓል። ይህ በእንዲህ እንዳለ በለሚኩራ ክፍለ ከተማ ወረዳ 3 ልዩ ስሙ ሰንሻይን ቤቶች ፊት ለፊት የሚገኘው የህዳሴ ህንፃ ላይ ነዋሪ የነበረችው ሟች ወይዘሮ ቀነኒ አዱኛ መጋቢት 1 2017 ዓ.ም ከሌሊቱ 10 ሰዓት አካባቢ ከቤቷ ማብሰያ ክፍል በረንዳ ላይ 5ኛ ፎቅ ላይ ወድቃ ህይወቷ ማለፏ የሚታወስ ነው። በአዲስ ምዕራፍ ዝግጅት ክፍል ከወራት በፊት በተላለፈው የብርቱካን ተመስገን ታሪክ ዙሪያ ቀጥተኛ ተሳታፊ የነበራቸው የኢቢኤስ የቴሌቪዥን ጣቢያ ጋዜጠኞች ከተጠረጠሩበት የሽብር ወንጀል በዋስትና ሊለቀቁ ነው ተባለ። ዛሬ ረፋድ ላይ በዋለው ችሎት በፌዴራል ከፍተኛ ፍርድ ቤት በልደታ ምድብ አንደኛ ጊዜ ቀጠሮ በወንጀል ችሎት ቀርበው የነበሩት የኢቢኤስ ቴሌቪዥን ስራ አስኪያጅ አቶ ነብዩ ጥዑመ ልሳን ጨምሮ 4 የጣቢያው ሰራተኞች በዋስትና እንዲፈቱ ችሎቱ ትዕዛዝ ሰጥቷል። በዚህ መሰረት ነብዩ ጥዑመ ልሳን በ30 ሺህ ብር ዋስትና እንዲሁም ቀሪ 3 የጣቢያው ጋዜጠኞች እያንዳንዳቸው በ20 ሺህ ብር ዋስትና እንዲለቀቁ ችሎቱ ትዕዛዝ ሰጥቷል። በችሎቱ የፌዴራል አቃቢ ሕግ በ16 ተከሳሾች ላይ ክስ መመስረቱን ለፍርድ ቤቱ አስታውቋል። በተያያዘ ዜና የትግራይ ልማት ማህበር ጉባኤ በውዝግብ ሲቋረጥ ምርጫው እንደገና እንዲካሄድ ታዘዘ። የሲቪል ማህበረሰብ ድርጅት ባለስልጣን በትግራይ ልማት ማህበር ትልማ በቅርቡ በመቀሌ በተካሄደው 12ኛ ጠቅላላ ጉባኤ ከፍተኛ አፈጻጸም ችግር ምክንያት መጠናቀቁን አስታወቀ። በተለይ ስራ አመራር ቦርድ የአመራሮች ለመምረጥ በተደረገው ሂደት ላይ በተፈጠረው አለመግባባት ጉባኤው ያለምንም ስምምነት መቋረጡን ባለስልጣኑ አዲስ ምርጫም እንዲካሄድ አዟል። ባለስልጣኑ በወጣው መግለጫ እንዳስታወቀው ጉባኤው ከመጀመሪያው ጀምሮ ተሳታፊዎችን በመምረጥ ረገድ ጉልህ የሆኑ ችግሮች የታዩበት ሲሆን ይህ ጉዳይ ለትልማ አመራሮች በተደጋጋሚ ቢገለጽም ጉባኤው በዚህ ችግር ሊወጣ አልቻለም ተብሏል። በኦሮሚያ ክልል ጅማ ዞን ሸቤ ሳምቦ ወረዳ ሚርጋርኖ በሶ ቀበሌ ባሳለፍነው ሳምንት መገባደጃ በጣለው ከባድ ዝናብ በደረሰ የመሬት መንሸራተት አደጋ 2 ሰዎች ሕይወት አለፈ። አደጋው እሁድ ሚያዝያ 26 2017 በሚርጋኖ ባሶ ቀበሌ ልዩ ስሙ ጎሬ ኦድጎማ በተባለ ቦታ ላይ ሌሊት 6 ሰዓት በጣለው ከባድ ዝናብ መሆኑን የወረዳው ኮሚኒኬሽን ጽሕፈት ቤት አስታውቋል። ዩክሬን የድሮን ጥቃት 4 የሞስኮ አውሮፕላን ማረፊያ ቦታዎች ተዘጉ። ዩክሬን 2 ተከታታይ ምሽቶችን በግዛቷ ውስጥ ሰው አልባ አውሮፕላን ጥቃት መፈጸሟን ሩሲያ የገለጸች ሲሆን በሞስኮ 4 ዋና የአውሮፕላን ማረፊያ ድሮን ጥቃቶች ተከትሎ ለሰዓታት መዘጋታቸው ተዘግቧል። በሞስኮ ከንቲባ ሰርጌይ ሶቢያን እንዳሉት 19 የተለያዩ አቅጣጫ የተወነጨፉ የዩክሬን ድሮኖች ሰማይ ላይ ሳይደርሱ ወድመዋል። የተወሰኑት ድሮኖች ደግሞ ዋና ወራ ጎዳናዎች ላይ እንዳረፉ በሰዎች ላይ ምንም አይነት ጉዳት ሳያደርሱ ቀርተዋል ተብሏል። ለሰዓቱ ያዝናቸው ዘገባዎቻችን የስካውኑ ነበሩ። ትኩስ ወቅታዊ መረጃዎች እንዲደርሳችሁ ቻናላችን ሰብስክራይብ ያድርጉ። ሰናይ ቀን